ከናሽናል ቸርች እናንተ ማስተላለፍላችሁ ፓስተር ያሬድ ነኝ። እግዚአብሔር አምላካችን በጌታ በክርስቶስ ኢየሱስ ስሙ ከዘላለም እስከ ዘላለም የተባረከ ይሁን። ኢየሱስ ክርስቶስ ጌታ ነው። እየረዳንና እያገዘን ያለውን አምላካችንን እግዚአብሔርን እጅግ አድርገን በክርስቶስ ኢየሱስ እናመሰግናለን። ጌታ የተባረከ ይሁን። እንግዲህ በመካከላችን ሰዎችን እየፈወሰ ነፃ ያወጣ ድንቅ ተአምራቶችን እየሰራ ስላለ የጌታ ስም ከዘላለም እስከ ዘላለም የተባረከ ይሁን። አሁንም እግዚአብሔር አምላካችን መፈወሱን ነፃ ማውጣቱን በመካከላችን ይቀጥላል። ጌታ ለዘላለም የተባረከ ይሁን። የእግዚአብሔር ቃል እንደሚናገረው ቃል ብቻ ተናገር አገልጋዬ ይፈወሳል ተብሎ እንደተጻፈ በሚነገረው ቃል እየፈወሰ እየባረከ ነፃ ያወጣላለው ጌታ ክብርና ምስጋና ከዘላለም እስከ ዘላለም ይሁንለት በኢየሱስ ስም አሜን። እግዚአብሔር ስለ ሁሉ ነገር የተባረከ ይሁን። ጌታን እጅግ አድርጌ አመሰግናለሁ። እንግዲህ ላስት ታይም እንደነገርኳችሁ ላልተወሰነ ጊዜ እዚህ ሳውዝ አፍሪካ ነው ያለሁት። ስለዚህ ጸሎትም ምክርም የተለያየ አገልግሎቶችን የምትፈልጉ ሰዎች ቁጥሮቹ ተለቀዋል። ከግሩፕ ላይ ቁጥሩን በማግኘት በዛ ኮንታክት ማድረግ የምትችሉ መሆኑን በጌታ ፍቅር ላሳስባችሁ እወዳለሁኝ ማለት ነው። ሌላው ከፌብሩዋሪ 25 እስከ ኤፕሪል 5 ድረስ የጾምና ጸሎት ፕሮግራማችን እንደሚጀምር ዛሬም ላሳስብ እወዳለሁ። ከወዲሁ ራሳችሁ እንድታዘጋጁ ይሁን። ምክንያቱም ይህ 3ኛው አመት የ40 ቀን ጸሎት ፕሮግራማችን ነው። እንጸልያለን። እግዚአብሔርም ደግሞ በመካከላችን ድንቅ ነገር ያደርጋል። መጽሐፍ ቅዱስ ሲናገር ወደኔ ጩህ እኔም እመልስልሃለሁ፣ አንተም የማታውቀውን ታላቅና የማይመረመር ነገር እገልጥልሃለሁ ይላል። ኢየሱስ ለዘላለም ጌታ ነው። ወገኖቼ እግዚአብሔር መልስ ያለው፣ እግዚአብሔር መገለጥ ያለው፣ እግዚአብሔር ፈውስ ያለው፣ እግዚአብሔር በረከት ያለው እግዚአብሔር ወደሱ ለሚጸልዩ ሰዎች ነው። ነገር ግን ወደ እግዚአብሔር እስካልጸለይን ወደ እግዚአብሔር እስካልጮህን ድረስ መልስ የለም፣ ፈውስ የለም፣ በረከት የለም። አንዳንድ ሰዎች ጌታን ስለተቀበሉ ብቻ ነገሮች የሚሰራ ይመስላቸዋል። አንዳንድ ሰዎች የሆነ አገልጋይ እጅ ጭኖ ስለጸለየላቸው ብቻ ነገር የሚሰራ ይመስላቸዋል። አንዳንድ ሰዎች ቸርች ስለሄዱ ብቻ ነገር የሚሰራ ይመስላቸዋል። ወገኖቼ የማትጸልዩ ከሆነ አይደለም ቸርች መሄድ አይደለም